በብዙ መክሮናል፣ በብዙ ገስጾናል፣ በብዙ ፍቃድ ሐሳቡን አሳውቆናል። ጌታ የተመሰገነ ይሁን። አሁንም በሚቀሩት ቀናቶች ጌታ ይናገራል፣ ያስተምራል፣ ፍቃዱን ሐሳቡን ያሳውቀናል። ሁላችንም በታማኝነት እስከ መጨረሻው እንድንከታተል በጌታ ፍቅር ማሳሰብን እወዳለሁ። በዚህ ጾም ጸሎት ወቅት እያንዳንዳችሁ አትሊስት 5 ምዕራፍ መጽሐፍ ቅዱስ እንድታነቡ በጌታ ፍቅር ጠይቃለሁ። ከሌሎች ነገሮች ራሳችሁን እንድትቆጥቡ በጌታ ፍቅር ማሳሰብ እወዳለሁ። ከዚህ ከ40 ቀን ጾም ጸሎታችን በኋላ መደበኛው ሳምንታዊ ፕሮግራማችን በቀኑ ወደ እናንተ የሚተላለፍ ስለሆነ ሁላችሁም ከኛ ጋር እንድትሆኑ አሳስባለሁ። ስራችሁን፣ ትምህርታችሁን፣ ኑሯችሁን ጨርሳችሁ ወይም ለረፍት ዘመድ ጥየቃ፣ ቤተሰብ ጥየቃም ወደ ኢትዮጵያ ስትመጡ ዜብን ወይ ኢንተርናሽናል ቸርች መጣችሁ እንድትጎበኙ የእግዚአብሔር ጸጋ እንድትካፈሉ በጌታ ፍቅር አሳስባችኋለሁ። ስትመጡ የተጸለየበት ዘይት ነው ይሰጣችኋል፣ አይሸጥም። እንዲሁም የተለያየ የምትፈልጉትን ነገሮች ማግኘት እንደምትችሉ በጌታ ፍቅር ማሳሰብን እወዳለሁ። ጌታ የተመሰገነ ይሁን። ይህን ስለምታደርጉ እግዚአብሔር ይባርካችሁ። እንግዲህ ጌታ በጣም እየረዳን ነው። ጌታ በጣም እያገዘን ነው። እግዚአብሔር አምላክ የልጅ ጋርጌ በክርስቶስ ኢየሱስ ስምና ስልጣን አመሰግናለሁ። ጌታ ይባረክ። ትላንት ምሽት በነበረን ፕሮግራም በጣም እንደተባረካችሁ ባለሙሉ እምነት ባለሙሉ ተስፋ ነኝ። ያንዳንዶችን ምስክሮት አድምጫለሁ። መዝሙር የዘማሪ አስፋው መለሰን መዝሙር በኦዲዮ መልክ ሼር አደርግላችኋለሁ ብዬ ነበር፣ ግን ዳውንሎድ ማድረጊያው ስላስቸገረኝ ነው። ዛሬ ዳውንሎድ አድርጌ የተወሰኑ ምስክርነቶችና የሱን መዝሙር ወደ እናንተ የማደርስላችሁ ይሆናል። በጣም ትባረኩበታላችሁ። ከሰዓት በኋላ ደግሞ ድንቅ የሆነ አገልግሎት ወደ እናንተ ይዤላችሁ እመጣለሁ። ጌታ የተመሰገነ ይሁን። በሁሉ እየረዳን ስላለ እግዚአብሔር የተባረከ ይሁን። አሁንም ከኛ ጋር መጾም፣ መጸለይ፣ ጌታን ጸጋ መካፈል የምትፈልጉ ሰዎች በሙሉ ጆይን አድርጉን። በሚቀጥሉት 27 ቀናቶች እግዚአብሔር ደግሞ ለእናንተ መልካም ያደርጋል። ጌታ 3ም 6ም 9ም 11ም ሰዓት ለመጡት እኩል እንደከፈለ ሁሉ እኑ ተቀላቀሉን። እግዚአብሔር መልካም ነገር በሕይወታችሁ ያደርጋል። ክብር ለኢየሱስ ይሁን። እንግዲህ ከቀን 1 ጀምሮ እስከ ቀን 12 የመመለስ ምርኮን የማስመለስና የልመና ጸሎት ጸልየናል፣ እንዲሁም ምስጋናን ጨምሮ ማለት ነው። አሁን ደግሞ ከቀን 13 ጀምረን በጌታ ፊት የፍለጋ ጸሎት የሚባል ደግሞ እንጸልያለን። መለመንና መፈለግ ይለያያል። ለዚህ ነው መጽሐፍ ቅዱስ ሲናገር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። መለመንም ሌላ ነገር ነው፣ መፈለግም ሌላ ነገር ነው፣ ማንኳኳትም ሌላ ነገር ነውና የፍለጋን ጸሎት ከቀን 13 ከቀን 15 በጌታ ፊት አብረን እንጸልያለን። እግዚአብሔር ደግሞ የምትፈልጉትን ነገር ወደ ህይወታችሁ ያመጣል፣ በእናንተ ላይ ያደርጋል ማለት ነው። ጌታ ይመስገን። በጣም ደስ እያለኝ ነው ማገለግላችሁ። እግዚአብሔር ክብሩን ይውሰድ። ይህ የቴሌግራም እና ዋትስአፕ አገልግሎት በማቴዎስ ወንጌል ምዕራፍ 8 ቁጥር 8 መሰረት የተጀመረ ነው። አንዲት ቃል ብቻ ተናገር አገልጋይም ይፈወሳል አለ። እግዚአብሔርም ቃል አንተ ሪከርድ አድርገህ ትልካለህ፣ እኔ እፈውሳለሁ አለኝ። ይሄው 9 ዓመት አለፈ። ሪከርድ አድርጌ ልካለሁ። እግዚአብሔር ሰዎችን ይፈውሳል፣ ሰዎችን ነፃ ያወጣል፣ ለሰዎች ደግሞ መልካም ነገር ያደርጋል። እንግዲህ በዋትስአፕ የተጀመረ አገልግሎት ደግሞ መሬት ላይ ወርዶ ደግሞ ዘሄመን ወይ ኢንተርናሽናል ቸርች የሚል ሆኑ ደግሞ ዛሬ ድንቅ ቤተክርስቲያን እግዚአብሔር በእኛ ሰርቶ ለብዙዎች በረከት እያደረገ ነው። ክብር ለኢየሱስ ይሁን። ደቀ መዛሙርቱም ወጥተው በየስፍራው ሰበኩ፣ ጌታም ከነሱ ጋር ይሰራ ነበር። ትምህርታቸውን ተከትሎ በሚፈጸሙ ሁሉዎች ቃሉን ያጸና ነበር ይላል። ክብር ለኢየሱስ ክርስቶስ ይሁን። እና እግዚአብሔር የሰጠን ጸጋ፣ እግዚአብሔር የሰጠን ሕዝብ፣ እግዚአብሔር የሰጠን ገንዘብ ከንቱ ቦታ ላይ አልወደቀም። ምንም ወጣቶችና ልጆችን ብንሆን እግዚአብሔር ማስተዋሉን አብዝቶልን በጣም ብዙ ትልልቅ ስራዎችን ሰርተናል። ሄቨን ዌይ ኢንተርናሽናል ቸርች በሚዲያ አገልግሎት ትታወቃለች። ሄቨን ዌይ ኢንተርናሽናል ቸርች በወንጌል ስርጭት ትታወቃለች። ሄቨን ዌይ ኢንተርናሽናል ቸርች በደጉ ሳምራዊ አገልግሎት ድሆችን በመርዳት ትታወቃለች። ክብር ለኢየሱስ ክርስቶስ ይሁን። ደግሞ ይህን ላደረገ ጌታ ክብርና ምስጋናን እንሰጣለን ማለት ነው። ወዳችኋለሁ። እግዚአብሔር ይባርካችሁ። አሁን የእግዚአብሔርን ቃል አስተምሬ ከዛ በኋላ ወደ ጸሎታችን እንሄዳለን ማለት ነው። ጌታ ይመስገን። እንግዲህ በጣም እየተባረካችሁ እንደሆነ በጣም ስላወኩኝ ደስ ብሎኛል። እግዚአብሔር የሚወደውን ይገስጻል የሚለውን ትምህርት እያስተማርኳችሁ ነው ያለሁትና በጠዋቱ ክፍለ ጊዜ ማለት ነው። ዛሬም ይህንን ሐሳብ የተወሰነ አስተምራችሁና ወደ ዛሬው ጸሎት ርዕሳችን የምንሄድ ነው የሚሆነው። ዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነብላችኋለሁ። እንግዲህ እነዚህን የሚመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብቶ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ
ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም። ልጆች እንደመሆናችሁ እንዲህ በማለት የተናገራችሁን ማበረታቻ ቃልም ረስታችኋል። ልጄ ሆይ የጌታን ቅጣት አታቃልል፣ በሚገስጽም ጊዜ ተስፋ አትቁረጥ። ምክንያቱም ጌታ የሚወደው ልጅ ይገስጻል፣ እንደ ልጅ የሚቀበለውንም ይቀጣል ይላል። አሜን። ልጄ ሆይ የጌታን ቅጣት ምን አትበል? አታቃል፣ በሚገስጽም ጊዜ ተስፋ አትቁረጥ። ምክንያቱም ጌታ የሚወደውን ይገስጻል፣ እንደ ልጅ የሚቀበለውንም ይቀጣል። አባት የሚወደው ልጁን ይቀጣል። እግዚአብሔር የሚወደውን ይቀጣል፣ ይገስጻል፣ ይመክራል፣ ይቆጣል። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ እግዚአብሔር የሚቀጣን የሚገስጸን ወይም የሚቆጣን ስለሚጠላን ሳይሆን ስለሚወደን ነው። ምክንያቱም ከክፉ ድርጊታችን ተመልሰን ወደ ጥሩ መስመር እንድንገባለት ስለሚፈልግ ነው። ሰው በክፉ መንገዱ ከቀጠለ ፍጻሜው አያምርም። ሰው ከክፉ መንገዱ ከተመለሰ ግን መልካም ይሆንለታል። ሐዋርያት ሥራ ላይ ሲናገር እያንዳንዳችሁን ከክፉ መንገዳችሁ መልሶ ይባርካችሁ ዘንድ ብላቴናውን ኢየሱስ አስቀድሞ ላከው ይላል። እግዚአብሔር ከክፉ መንገዳችን ሲመልሰን ሊባርከንም መልካም ሊያደርግልንም ጭምር ነው። ለምሳሌ ወደ እግዚአብሔር በመመለሳችን በንስሐ ድሮ ዓለማውያኖች ነበርን፣ በኃጢአት ውስጥ ነበር፣ በስጋ ስራ ውስጥ ነበር። ወንጌል ሰምተን ንስሐ ገብተን ወደ እግዚአብሔር በንስሐ በመመለሳችን እኮ ተጠቃሚዎችን ይሆን ነው፣ ትርፋማዎችን ይሆን ነው፣ ውጤታማዎችን ይሆን ነው። በረከቱ ለኛ ነው የሆነልን። ኤርሚያስ ምዕራፍ 31 ላይ በጌታ በኢየሱስም አነብላችኋለሁ። ትንቢተ ኤርሚያስ ምዕራፍ 31 ከቁጥር 18 ጀምሮ እንዲህ ይላል። የኤፍሬምን የስቃ እንጉርጉሮ በእርግጥ ሰምቻለሁ። እንዳልተገራው ወይፈን ቀጣኸኝ፣ እኔም ተቀጣሁ። አንተ እግዚአብሔር አምላኬ ነህና መልሰኝ፣ እኔም እመለሳለሁ። ከአንተ ከራኩ በኋላ ተመልሼ ተጸጸትኩ፣ ባስተዋልኩም ጊዜ ጭኔን መታሁ። የወጣትነት ውረቴን ተሸክሜያለሁና አፈርኩ፣ ቀለልኩም። ኤፍሬም የምወደው ደስ የምሰኝበትም ልጅ አይደለምን? ብዙ ጊዜ ተቃውሜው ብናገርም መልሼ ስለ እርሱ አስባለሁ፣ አንጀቴ ይላወሳል፣ በታላቅ ርኅራኄም እራራለታለሁ ይላል እግዚአብሔር። በተጨማሪ ሉቃስ ወንጌል ምዕራፍ 15 በጌታ በኢየሱስ አነብላችኋለሁ ከቁጥር 11 ጀምሮ። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚህ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሰር እንኳን ለመብላት ይመኝ ነበር፣ ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮችህ እንደ አንዱ ቁጠረኝ። ስለዚህም ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ተራራለት፣ ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹ እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነው ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት፣ የሰባውን ፍሪዳ አምጡና ረዱ፣ እንብላ እንደሰት። የልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶ ነበር ተገኝቷል፣ ከዚያም ይደሰቱ ጀመር ይላል። እንግዲህ እግዚአብሔር የሚቀጣን የሚገስጸን ከክፉ መንገዳችን እንድንመለስ ነው። አንድ ሰው እግዚአብሔር ሲቀጣው እግዚአብሔር አንድ ሰው ሲመልስ ይገስጸዋል፣ ይመክረዋል፣ ይቆጣዋል። ተግሳጹን፣ ምክሩን፣ ቁጣውን ካልተቀበለ ያንን ሰው ይቀጣዋል። በእነዚህ ሁሉ አንድ ሰው ወደ እግዚአብሔር ሲመለስ ይጸጸታል፣ ያስተውላል፣ ንስሐ ይገባል። የተቀጣ ሰው የተገሰጸ ሰው ይጸጸታል፣ ያስተውላል፣ ንስሐ ይገባል። ልክ ንስሐ ሲገባ ደግሞ እግዚአብሔር ንስሐ ይገባል ማለት ወደ እግዚአብሔር ይመለሳል፣ ከእግዚአብሔር ጋር ይስማማል። ልክ ከእግዚአብሔር ጋር ሲስማማ እግዚአብሔር ለዛ ሰው የመጀመሪያው የሚያደርግለት ነገር ምንድነው? ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም ብሎ ንስሐ ሲገባ አባቱ ግን ይላል አገልጋዮቹን ፈጥናችሁ ከሁሉ ምርጥ የሆነው ልብስ አምጡና አልብሱት። የመጀመሪያው ተቀጥቶ ተገስጾ ተመክሮ ተቆጥቶት ወደ እግዚአብሔር የተመለሰው የመጀመሪያ የሚሆንለት ነገር ከሁሉ የተሻለ ምርጥ ልብስ አምጡና አልብሱት ይላል። ምርጥ ልብስ ይሰጠዋል። ሲሄድ የነበረው ልብስ ጥሎት ሄደውንም ይመለስለታል። ልብስ ማለት በመንፈሳዊ ዓለም ጸጋ ነው፣ ጸጋ ነው። ምርጥ ጸጋ ይሰጠዋል ማለት ነው። ሁለተኛ ለጣቱ ቀለበት ይላል። አምጡና አልብሱት ለጣቱ ቀለበት ደግሞ ቃል ኪዳን ነው። ያፈረሰው ኪዳን ይታደስለታል። ኪዳን ካልነበረውም አዲስ ኪዳን እግዚአብሔር ይገባለታል ማለት ነው። ሶስተኛ ነገር ደግሞ ለእግሩ ጫማ አድርጉለት ይላል። ጫማ ደግሞ
ወንጌል ነው። ጫማ ወንጌል ነው። ጫማ ምንድነው? ወንጌል ነው። ክብር ለኢየሱስ ይሁን። ጫማ ወንጌል ነው። አንድ ቃል አነብላችኋለሁ ይህንን እንዲያጠናክርላችሁ ማለት ነው። ጌታ ኢየሱስ የተመሰገነ ይሁን። አሜን። ጫማ ወንጌል ነው። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ እንዲህ ይላል። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ በተረፈ በጌታና በብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁ። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። አሜን። በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ ይላል። በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ጫማ ማለት ወንጌል ነው። ወንጌል ደግሞ አንድ አገልግሎት ነው። ሁለት መንፈሳዊ ኃላፊነት ነው። አንድ አገልግሎት ነው። ሁለት መንፈሳዊ ኃላፊነት ነው። ስለ ወንጌል ሲናገር መጽሐፍ ቅዱሳችን መንፈሳዊ ኃላፊነት ስለመሆኑ ማርቆስ ወንጌል ላይ ያለውን አንድ ቃል ላንብብላችሁ። ማርቆስ ወንጌል ምዕራፍ 16 ላይ ሲናገር እንዲህ ይላል። በጌታ በኢየሱስ ስም አነብላችኋለሁ። ማርቆስ ወንጌል ምዕራፍ 16 ላይ ሲናገር እንዲህ ይላል። እንዲህም አላቸው። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። አያችሁ፣ ወንጌል መንፈሳዊ ኃላፊነት ነው። ወንጌል አገልግሎት ነው። ይሄ አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም ብሎ ንስሐ ሲገባ አባቱ ምን አለ? ከሁሉ የተሻለ ምርጥ ልብስ አልብሱት፣ ጸጋውን መልሱለት ነው፣ ወይም አዲስ ጸጋ ስጡት ነው። ለጣቱ ቀለበት ያፈረሰውን ኪዳን ይታደስለት ወይም አዲስ ኪዳን ይገባለት ነው። ለእግሩ ጫማ ሲባል መንፈሳዊ ኃላፊነት ይሰጠው፣ አልያም አገልግሎት ይሰጠው፣ ይሾም ነው አባቱ ያለው። ወገኖቼ አባት የሚወደውን ይገስጻል፣ አባት የሚወደውን ይቆጣል፣ አባት የሚወደውን ይቀጣል። የተቀጣ የተገሰጸ የተመከረ ሰው ደግሞ ተጸጽቶ አስተውሎ ንስሐ ሲገባ አባቱ ደግሞ ልክ ለኤፍሬም ለተናገረ በቃ ተቃውሜው እናገረውና ተመልሼ ደግሞ ውስጤ ስለሱ አንጀቴ ስለሱ ይላወሳል እራራለታለሁ እንዳለ ልክ እግዚአብሔር ተቆጥቶን ስንመለስ እግዚአብሔርም ደግሞ ለኛ ፊቱን ይመልስልናል። ክብር ለኢየሱስ ይሁን። ስለዚህ ለእግሩ ጫማ አድርጉለት አለ። ጫማ አገልግሎት ነው። ጫማ ወንጌል ነው። ጫማ መንፈሳዊ ኃላፊነት ነው። ይሄ የሚሆነው ለማን ነው? ወደ እግዚአብሔር ለሚመለስ ሰው ነው። እግዚአብሔር ለሚቀጣው ሰው ነው። የእግዚአብሔርን ተግሳጽ የእግዚአብሔርን ቁጣ ተቀብሎ ወደ እግዚአብሔር ፍቃድ ወደ እግዚአብሔር ሐሳብ ለሚገባ ሰው ነው። ነግሬያችኋለሁ። እግዚአብሔር የሚቃወመን ኤፍሬምን ብዙ ጊዜ ተቃውሜ እናገረዋለሁ አለ። እግዚአብሔር የሚቃወመን ለጥቅማችን ነው። በተደጋጋሚ ብያችኋለሁ። አካሄዳችሁ ልክ አለመሆኑን እያወቃችሁ፣ አደራረጋችሁ ልክ አለመሆኑን እያወቃችሁ ወደ እግዚአብሔር ካልተመለሳችሁ፣ እግዚአብሔር ዝም ካላችሁ፣ ወይ ካልተቆጣችሁ፣ ወይ ካልገሰጻችሁ፣ ወይ ካልመከራችሁ፣ ወገኖቼ ሆይ ኢየሱስ ክርስቶስ ለዘላለም ጌታ ነው። መፍራትና መደንገጥ አለባችሁ። አካሄዳችሁ ልክ ካልሆነ፣ ስራችሁ ልክ ካልሆነ፣ ንግግራችሁ ልክ ካልሆነ እንደዚህ በቃ እናንተ ልክ አለመሆናችሁን ታውቁታላችሁ። አገልግሎት አቆማችኋል፣ ቸርች መሄድ አቆማችኋል፣ የሥጋ ስራ ውስጥ ገብታችኋል፣ ኃጢአት ልምምድ ውስጥ ገብታችኋል፣ ሰውን እየበደላችሁ ነው፣ ክፉ ነገር እያደረጋችሁ ነው። ነገር ግን እግዚአብሔር በህልምም ዝም ካላችሁ፣ በአገልጋይም ዝም ካላችሁ፣ በመልእክተኛም በኩል ዝም ተመለሱ ካልተባላችሁ፣ ካልተቆጣችሁ፣ ካልገሰጻችሁ፣ ካልመከራችሁ፣ ካላስጠነቀቃችሁ፣ እምቢ ብላችሁ ስትሄዱ ቆንጠጥ ካላደረጋችሁ ያኔ መፍራት አለባችሁ። ለማይረባ አእምሮ ተላልፋችሁ ተሰጣችኋል ማለት ነው። ፍጻሜያችሁ አያምርም። ፍጻሜያችሁ አያምርም። ዛሬም በዚህ አጋጣሚ ሰማያት ከምድር እንደሚርቅ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ እንዲሁ የራቀ ነው እንደሚል እግዚአብሔር ቃል በቃ መንገዳችሁ ከእግዚአብሔር የራቀ ሐሳባችሁ ከእግዚአብሔር የራቃችሁ ሰዎች
ብትመለስ መልሼ አቆምሃለሁ። የከበረውን ከተዋረደው ለይተህ ብትናገር አፍ ትሆነኛለህ፣ ታገለግለኛለህ እንደሚል የእግዚአብሔር ቃል ወደ እግዚአብሔር ተመለሱ። እህቴ የኃጢአት ደመወዝ ሞት ነው። የእግዚአብሔር ስጦታ በክርስቶስ ኢየሱስ የዘላለም ሕይወት ነው። ወንድሜ የኃጢአት ደመወዝ ሞት ነው። የእግዚአብሔር ስጦታ በክርስቶስ ኢየሱስ የዘላለም ሕይወት ነው። ወደ እግዚአብሔር ተመለስ፣ ወደ እግዚአብሔር ተመለሽ። ከእግዚአብሔር ጋር ተስማሙ። እውነቴን እኮ ነው የምነግራችሁ። ጌታ ኢየሱስ ምን አለ? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አለ። ወይስ ሰው ለነፍሱ የሚሰጠው ቤዛ ምንድን ነው አለ። ማለት በዓለም ላይ የሚኖረው ገንዘብ ነው። በዓለም ላይ ያለው ስልጣን ነው። በዓለም ላይ ያለው ዝና ነው። እሺ የዓለም ላይ ያለ ዝና የኛ ሆነ፣ ዓለም ላይ ያለ ወርቅ የኛ ሆነ፣ ዓለም ላይ ያለ ብር የኛ ሆነ፣ ሁሉ ነገር የኛ ሆነ፣ ግን ነፍሳችን የኛ ካልሆነች ምን ትርጉም አለው? ምንም ትርጉም እኮ የለውም። ለዚህ ነው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አለ። ቤት ኖሮሽ ህይወት ባይኖርሽ ምን ይጠቅምሻል? ገንዘብ ኖሮሽ ህይወት ባይኖርሽ ምን ይጠቅምሻል? ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ሰው ቤት ለማግኘት፣ ገንዘብ ለማግኘት፣ ስራ ለማግኘት ብዙ አላስፈላጊ ነገሮችን ያደርጋል። አይደለም ሃይማኖቱ ሞራሉ ማይፈቅድለትን ነገር ሰው እያደረገ ነው። ይሄ ጠፊ የሆነውን ነገር ምድራዊ የሆነውን ነገር ቁሳዊ የሆነውን ነገር ለማግኘት የሰው ልጅ ዛሬ አይደለም ሃይማኖቱ አይደለም መጽሐፍ ቅዱስ ህሊናው ባህሉ ማይፈቅድለትን ነገር እያደረገ ነው ያለው። ግን ለመቼ ምን ያህል ለመኖር? እስከ መቼ በሁለት ሐሳብ ታነክሳላችሁ አለ ኤልያስ። እስከ መቼ በሁለት ሐሳብ ታነክሳላችሁ? ባኦል አምላክ ሆነ ባኦልን ተከተሉ፣ እግዚአብሔርም አምላክ ሆነ ደግሞ እግዚአብሔርን ተከተሉ። ኢየሱስ ጌታ ነው። በዚህ አጋጣሚ በሁለት ሐሳብ የምታነክሱ ሰዎች አላችሁ። ወይ ዓለማዊ አይደላችሁም፣ ወይ መንፈሳዊ አይደላችሁም። ለበቀ ወይ በራድ አይደለም፣ ወይ ትኩስ አይደለም። ለብ ያልገነ ካፌ ወጥቼ ልተፋህ ነው አለ። ወይ ለይቶላችሁ ዓለማዊ አይደላችሁም፣ ወይ ደግሞ ለይቶላችሁ መንፈሳዊም አይደላችሁም። መሀል ሰፋሪ የሆናችሁ ሰዎች አላችሁ። ጎራችሁን ለዩ ይላችኋል መንፈስ ቅዱስ። እኔና ቤቴ እግዚአብሔር እናመልካለን አለ። እናንተ ዛሬ የምታመልኩትን ምረጡ። መሀል መስፈር አያዋጣም። ዓለማዊ ሁኑ ብዬ አልገፋችሁም፣ መጨረሻችሁ ሲኦል ስለሚሆን። ግን መንፈሳዊ ሁኑ፣ ወደ ኢየሱስ ኑ። በሁለት ሐሳብ አታነክሱ፣ በሁለት ቢላህ አትብሉ፣ ደብል ፌስ አትሆኑ። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ጋር ተስማሙ። ስለዚህ ሰው ምድራዊ ነገርን ለማግኘት ጠፊ አላፊ የሆነ ነገር ለማግኘት አይደለም ሃይማኖቱ አይደለም መጽሐፍ ቅዱስ አይምሮ የማይፈቅድለትን ነገር የሚያደርገ ነው። ሌሎች ሰዎች አሉ ይለኛል ጌታ። ምድራዊ ነገር ለማግኘት ስለ ህሊናቸውን የሚሸጡ ሰዎች፣ እውነትን የሚሸጡ ሰዎች አሉ። ተመለሱ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል መጽሐፍ ቅዱስ። መሀል ሰፋሪ የሆናችሁ ሰዎች አላችሁ። በሁለት ሐሳብ የምታነክሱ ሰዎች አላችሁ። ወይ መንፈሳዊ ያልሆናችሁ ወይ ዓለማዊ ያልሆናችሁ ሰዎች ተመለሱ። ከእግዚአብሔር ጋር ተስማሙ። እሱ ነው የሚበጃችሁ፣ እሱ ነው የሚያዋጣችሁ። ኢየሱስ ክርስቶስ ለዘላለም እስከ ዘላለም ጌታ ነው። አዎ ይሄንን ሁላችንም ማወቅ አለብን። አባት የሚወደው ልጅ ይገስጻል። አባት የሚወደው ልጅ ይቆጣል። አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ በዚያም በፍቅር ቃል ለልቧ ናገራለሁ ይላል የእግዚአብሔር ቃል ሲናገር። እግዚአብሔር ይወድሃል ወንድሜ፣ እግዚአብሔር ይወድሻል እህቴ፣ እግዚአብሔር ይወዳችኋል ወገኖቼ፣ እግዚአብሔር ይወዳችኋል የአባቴ ብሩካኖች። ክብር ለኢየሱስ ይሁን። ተመክሮ አንገቱን ያደነደነ ድንገት ይሰበራል ስለሚል እግዚአብሔር ቃል እግዚአብሔር ሲናገረን ሁል ጊዜ መስማት አለብን። እግዚአብሔር ሲናገረን ሁል ጊዜ ማድመጥ አለብን። ምድራዊ ነገር ለማግኘት ብላችሁ ጠፊ አላፊ የሆነው ነገር ለማግኘት ብላችሁ ህሊናችሁ እንኳን የማይፈቅደው ነገር ውስጥ የምትገቡ ሰዎች ተመለሱ። መኖሪያ የዘላለም አምላክ ነው። የዘላለም ክዶች ከእናንተ በታች ናቸው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? አንዳንዱ ሰው ገንዘብ ለማግኘት እኮ ሰው ያስገድላል እኮ። ኢየሱስ ክርስቶስ ጌታ ነው። ገንዘብ ለማግኘት ብሎ ጥቅም ለማግኘት ብሎ ዘመዱ ላይ ሌባ የሚልክ አለ እኮ። ኢየሱስ ጌታ ነው። በተለይ ሳውዝ አፍሪካ አካባቢ የሚሰማው ነገር ወገኖቼ በጣም ጆሮን የሚሰቀጥጥ ነገር ትሰማላችሁ እኮ። በዛ ምድር በጣም ጌታን የሚወዱ ሰዎች አሉ፣ ጌታን የሚያከብሩ ሰዎች አሉ፣ ጌታን የሚፈልጉ ሰዎች አሉ። በዛው ልክ ደግሞ ገንዘብ ለማግኘት ጥቅም ለማግኘት ብለው አይደለም መጽሐፍ ቅዱስ ህሊና እንኳን የማይፈቅደውን ነገር የሚያደርጉ ሰዎች አሉ። የገዛ ወንድሙ ላይ ሌባ የሚልክ፣ የገዛ ወንድሙ ላይ ዘራፊ የሚልክ አለ። የሚገርማችሁ ነገር በጣም ከሰምቼ ካስደነገጠኝ ነገር ውስጥ አንድ ከተማ ላይ ላገለግል ሄጄ እግዚአብሔር ስለዛ ከተማ አስደንጋጭ ነገር ነገረኝ። አስደንጋጭ ነገር ሰማው። ኢየሱስ ጌታ ነው።
ቁጭ ብዬ ገና ፕሮግራም እየተደረገ በዛ ምድር ላይ የሚገርማችሁ ነገር ሰው ተገሎ ሲጎተትና ንጹህ ደም አስፋልቱን ሲሞላ አየው። ከዛ ጌታ ምን ስሎ ንጹህ ደም ፈሷል፣ በቅርብ ንጹህ ደም ፈሷል በዚህ ምድር ላይ አለኝ። ከዚህ የተነሳ እርግማን አለ በዚህ ምድር ላይ አለኝ። እርግማን አለ በዚህ ምድር ላይ። ስለዚህ ንስሐ ይግቡ፣ እርግማኑን እሰብራለሁ አለኝ ጌታ። ኢየሱስ ለዘላለም ጌታ ነው። እዛ የሚገርማችሁ ነገር በቃ እምባዬን መቆጣጠር አልቻልኩም። ከዛ በኋላ የተነሳውና እያገለገልኩኝ ይህን መልእክት አተናገርኩ። ከፕሮግራሙ በኋላ የተወሰኑት መጡና እውነት ነው፣ በቅርብ ምስኪን ልጅ እዚህ ከተማ ላይ እንዳልከው ደሙ ፈሷል አለ። ሲባል ምንም ሌላ ጸብ የለም፣ ጥቅም ነው ጸቡ። ሰው ለገንዘብ ብሎ ንጹህ ደም ያፈስና ከተማ እስኪረገም ደረጃ ያመጣል። ከባድ ነው። ከዛ በኋላ አንዱ ነገረኝ፣ ሌባ ቅጥር ነፍሰ ገዳይ ፎቶና ገንዘብ ሰጥቶት ሂድና ይህን ሰው ግደል ተብሎ መጣ። ክብር ለኢየሱስ ይሁን። ከዛ በኋላ ልክ ፎቶውን ሲያየው የሚያውቀው ሰው ፎቶ ነው። ቀጥታ ሰውየው ጋር መጣ። ስም አለው፣ ይሄ ፎቶ የማን ነው አለው። የኔ ነው አለው። እሺ አለ። እንደገለህ እኮ ተሰጥቶኝ ነው አለ። ደነገጠ ሰውየው። ቅጥር ነፍሰ ገዳይ ነው፣ ሌባ ነው፣ ይታወቃል። ግን ሰውየውን ያውቀዋል። ፐርሰናሊ በደንብ ይተዋወቃሉ። ከዛ በኋላ ማን ላከ ሲለው ፎቶ ሲያሳየው ይሄ ሲሏል። ሰውየው ፌንት ነቅቶ ሲጠየቅ ምን ነው ይባላል? ልጄ ነው። በጌታ በኢየሱስ ስም ልጅ አባቱ ላይ ገዳይ ለገንዘብ። እዛ ምድር ያላችሁ በእንዲህ አይነት ነገር ውስጥ ያላችሁ ሰው ቁብ ሲደርሰው ዘራፊ የምትልኩ ተመለሱ። የእግዚአብሔር በረከት ባለጸጋ ታደርጋለች መከራም አይጨምርባትም ስለሚል መጽሐፍ ቅዱስ እግዚአብሔር የሌለበትን በረከት ደም አፍሰህ የምታገኙ አይጠቅምህም። ተቀጥረ ከምትሰራበት ያሰርህን ገንዘብ በድብቅ እየወሰድክ የምታከማች ተመለስ። ይሄ እግዚአብሔር በረከት አይደለም። አይደለም። የምታዘልሉ ካላችሁ ይሄ እግዚአብሔር በረከት ተመለሱ። ሰው ምድራዊ ነገር ለማግኘት ብሎ መጽሐፍ ቅዱስ ብቻ ሳይሆን ሕሊና የማይፈቅደውንም ነገር ራሱ ያደርጋል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ግን ምን ይጠቅመዋል ይላል እግዚአብሔር ቃል ሲናገር። ስለዚህ ተመለሱ፣ ጥንቃቄ ያድርጉ። ሕሊናቸው በቃ ጥቅም ለማግኘት ብለው ሕሊና የማይፈቅደውን ነገር የሚያደርጉ ሰዎች አሉ እያለኝ ነው ጌታ። አንዳንድ እህቶች ይኖራሉ በአንዳንድ አገር ላይ ገንዘብ ለማግኘት ብለው ራሳቸውን የሚሸጡ። ተመለሱ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ስራ ለማግኘት ተብሎ ገንዘብ ለማግኘት ተብሎ ኃጢአት መስራት ምን ይጠቅማል? ኢየሱስ ክርስቶስ ጌታ ነው። ምን ይጠቅማል? ወገኖች ቆም ብላችሁ ማሰብ አለበት። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምንም የሚጠቅመው ነገር የለም። መኖሪያ የዘላለም አምላክ ነው። የዘላለም ግኖች ከእናንተ በታች ናቸው። ከስራ ላለመባረር ተብሎ ካለቃ ጋር እኮ ኃጢአት አይሰራም። ሰው ምድራዊ ነገር ለማግኘት ብሎ አላስፈላጊ አይደለም። መጽሐፍ ቅዱስ ሞራል የማይፈቅደውን ሕሊና የማይፈቅደውን ነገር ማድረግ የለበትም። ያውም የእግዚአብሔርን ቃል የሚያቅም ሆነ የማታቁም ሰዎች በቃ ጥቅም ለማግኘት ስራ ላለማጣት ገንዘብ ለማግኘት ወንበር ለማግኘት ወረቀት ለማሰራት ምናምን ብላችሁ እግዚአብሔር የማይከብርበትን ነገር የምታደርጉ ሰዎች እስከ መጨረሻው በእግዚአብሔር ታመኑ። የእግዚአብሔርን ማዳን ታያላችሁ። ይኸውላችሁ ሰይጣን አንድ ጊዜ እናንተን በኃጢአት የሆነ ነገር መስጠት ከለመደ እድሜ ልካችሁን ኃጢአት እያሰራ ይሰጣችሁና ንስሐ እንኳን ሳትገቡ ነው ወደ ሲኦል የሚወረውራችሁ። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? በእንዲህ ሕይወት ውስጥ ያላችሁ ጥንቃቄ ማድረግ አለባችሁ። ኢየሱስ ክርስቶስ ለዘላለም እስከ ዘላለም ጌታ ነው። እስከ መቼ በሁለት ሐሳብ ታነክሳላችሁ አለ ኤልያስ። ባኦል አምላክ ከሆነ ባኦልን አምልኩ፣ እግዚአብሔር አምላክ ከሆነ እግዚአብሔርን ተከተሉ አላቸው። በሁለት ሐሳብ የምታነክሱ ወይ ዓለማዊ ያልሆናችሁ ወይ መንፈሳዊ ያልሆናችሁ። ስልካችሁ ቢፈተሽ መዝሙርም ዘፈንም ያለው ስልካችሁ ላይ ቢታይ ስብከትም ፖርኖግራፊም ያለው ሰዎች ልትኖሩ ትችላላችሁ። እስከ መቼ በሁለት ሐሳብ ታነክሳላችሁ? እንደዚህ አይነት ሰዎች ሰይጣን ንስሐ ሳትገቡ ወደ ሲኦል የሚወረውራችሁ።
እኔና ቤቴ እግዚአብሔርን እናመልካለን፣ ዛሬ እናንተ የምታመልኩትን ምረጡ ተብሎ እንደተጻፈ የምታመልኩትን መምረጥ አለባችሁ። መሀል ሰፋሪ አትሁኑ። ኢየሱስ ያድናል። በዚህ ሁሉ ደግሞ ከጌታ ጋር ጸንታችሁ ጥሩ ህይወት ያላችሁ አላችሁ ወገኖቼ። ማንም የቆመ ይመስለው እንዳይወድቅ ይጠንቀቅ ስለሚል ጎረቤት ሲታማ ለኔ ብለህ ስማ ስለሚል የሀገራችን ተረት ብትቆሙም ራሱ የቆመ ቢመስለው እንዳይወድቅ ይጠንቀቅ ስለሚል እናንተም